ሰኔ 30 ለምን ይከበራል? ከቅዱስ ዮሐንስ መጥምቀ መለኮት ጋር በተገናኘ ቅዱስ ዮሐንስ መጥምቀ መለኮት የሚል ቅጽል የተሰጠው ታላቅ ቅዱስ ነው። ይህ ታላቅ ቅዱስ የነቢያት መደምደሚያ የሐዋርያት መጀመሪያ ነው። አባቱ ቄስ ነው፣ ዘካርያስ የተባለው ነው። ቄስ ዘካርያስ። እናቱ ከአሮን ወገን የነበረች ቅድስት ኤልሳቤጥ ናት። ይህ ዮሐንስ በጣም ድንቅ ነገሮች አሉት። ሲወለድ ሲጸነስ በመልአክ ብስራት ነው የተጸነሰው። ሲጸነስ አባቱ ምልክት ተሰጥቶት ዲዳ ሆነ። ሲወለድ አፉ ተከፈተ። በነገራችን ላይ መጨረሻ ላይ ይመጣል። ዘካርያስ አፉ የተከፈተው የተወለደ ቀን ነው ወይስ ሌላ ቀን? እሱ በኋላ ላይ በጣም ቁልፍ ነገር ስላለች እሷ እነግራችኋለሁ። መልካም። ስለዚህ ይህ ቅዱስ ዮሐንስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚነግረን ከሴቶች ከተወለዱት ማንም እሱ አያክልም። ከሁሉ የሚያንሰው ግን እሱ ይበልጠዋል ብሎ ከሁሉ ያነሰው ምድር ባህረሰብ ወቶ የወስተ ሕዝብ የተባለ የተናቀ አምላክ ሲሆን ሳለ የባሪያውን መልክ ይዞ ብሎ ጳውሎስ ሐዋርያ በፊልጵስዩስ 2:8 የተናገረለት ኢየሱስ ክርስቶስ ራሱ ስለ ዮሐንስ ሲናገር እኔ አምላክ ነኝ ይላል። ከሁሉ የሚያንስ ይበልጠዋል ያለው ጌታችን ኢየሱስ ክርስቶስ አምላኩ እንደሆነ ለዮሐንስ እየነገረ ነው። ዮሐንስ ደግሞ የእሱ አጥማቂ ሆኖ እንደተመረጠ ነው። ምክንያቱም ሲያጠምቀው ራሱ ምን ብዬ ነው ማጠምቀው? እንዴት እኔ አንተ ልጠመቅ ይገባኛል እንጂ እንዴት ነው አንተን ማጠምቀህ ቢለው ትህትናን ፈጽማት ጽድቅን ፈጽማት አለው። ታዲያስ ሌሎቹን በአንተ ስም አጠምቃለሁ፣ ለአንተ አዘጋጃለሁ፣ አንተን ምን ብዬ ነው ማጠምቅህ ብሎ ይጠይቀዋል። እንዲህ በል ወልዱ ለቡሩክ ከሳቴ ብርሃን ተሳሃለን እያልኩ አጠምቀኝ፣ የቡሩክ ልጅ ብርሃን የምትገልጥ ይቅር በለኝ። በዚህ ያጠምቀው